ሰላም ትሬደርስ እንዴት ናችሁ? እንግዲህ ዛሬ በሌላ ቪዲዮ መጥቻለሁ። የዛሬው ቪዲዮ ምንድነው? ስለ ማርኬት ሜከር ሞዴል፣ ስለ ዩኒኮርን ሞዴል እንዲሁም ደግሞ ኦቲኢን አንድ ላይ ተጠቅመን ምንገባው ትሬድ ነው። ይሄ ትሬድ ስትራቴጂ ለአምስት ዓመት ህፃን ልጅ ባሳዩ የሚገባው ስትራቴጂ ነው። የምሬን ነው የምላችሁ። እና ይህንን ማሳያችሁበት ምክንያት አብዛኞቻችሁ ቴሌግራም ላይ ስትራቴጂ በመለዋወጥ ተቸግራችኋል። አብሶ ላይክ 50% ከሚሆን 50% በላይ የሆናችሁ ሰዎች ላይክ ቴሌግራሙ ግሩፕ ውስጥ ላይክ እንትን ብላችሁኛል እና የዛሬው ማሳያችሁ ስትራቴጂ እንዳትለውጡ ይህን ስትራቴጂ እስከ መጨረሻ ድረስ እንዴት እንድትሄዱበት ጊቭ አፕ ሳታደርጉ ምንም ሳትለውጡ ምንም ነገር አፕዴት ሳታደርጉ ማሳያችሁን ነገር ገብታችሁ ባክቴስት አድርጉት። ባክቴስት ካደረጋችሁ በኋላ ደግሞ ግቡና ላይቭ ላይ ትሬድ አድርጉበት። ሉዚንግ ስትራይክ ውስጥ ልገቡ ትችላላችሁ። አሁን ማሳያችሁ ስትራቴጂ 100% ነው እያልኩኝ አይደለም። ነገር ግን ላይክ ሉዚንግ ስትራይክ ውስጥ ራሱ ብትገቡ ላይክ የሆነ እምነት መኖር አለበት። ያ እምነት ከሌለ ትሬዲንግ ላይ መቼም ቢሆን ስኬታማ አትሆኑም። መቼም ቢሆንም አትለወጡም ማለት ነው። የዛሬውን ስትራቴጂ በደንብ ተከታተሉኝ። ከቻላችሁ ኖት አውጥታችሁ ብትከታተሉኝ በጣም ደስ ይለኛል። ስለዚህ ከሁሉም እንጀምር። መጀመሪያ የምናየው ስለ ማርኬት ሜከር ሞዴል ነው። ኤምኤምኤክስም ማለት ያው ማርኬት ሜከር ኤክስ ዋይ እንደ ሴል ወይ ደግሞ እንደ ባይ ይቆጠራል። እዛ ደግሞ ኤም ደግሞ ሞዴል ነው። ኤምኤምኤክስም ምንድን ነው የሚለው ነው። መጀመሪያ ማርኬት ሲንቀሳቀስ ላይክ ኦሪጂናል ኮንሶሊዴሽን አለ። እዚህ ጋር እንየው። ማርኬት ኮንሶሊዴት ያደርጋል። ድጋሚ ወደ ላይ ይወጣል ወይ ወደ ታችም ሊወርድም ይችላል። ወደ ላይ በሚወጣው ነው ይሄዳል። ድጋሚ እዚህ ጋር ኮንሶሊዴት ሊያደርግ ይችላል። ድጋሚ ይሄዳል፣ ወደ ላይ ይወጣል። ከዛ ሜቢ ማርኬት እዚህ ጋር ኮንሶሊዴት ሳያደርግ ሪቨርስ ሊያደርግ ይችላል። ይሄ ነው ማርኬት ሜከር ሴል ሞዴል ይባላል። ይሄ ማርኬት ሜከር ሴል ሞዴል ሴል የምንገባበት ማለት ነው። እዚህ ጋር ኦሪጂናል ኮንሶሊዴሽን አለ። አሳያችኋለሁ ቻርት ላይ በደንብ እናየዋለን። እዚህ ጋር ኦሪጂናል ኮንሶሊዴሽን አለ። እዚህ ጋር ሁለተኛ ኮንሶሊዴሽን ሊኖር ይችላል። እዚህ ጋር ግን ምንድን ነው ማርኬት አሁን ምን አደረገ? ሪቨርስ አደረገ። ገብቷችኋል? እዚህ ጋር ኮንሶሊዴት አድርጎ ነበር። ማርኬት ምንም ሪቨርስ አላደረገም፣ ወደ ላይ ወጣ። አሁንም እዚህ ጋር ኮንሶሊዴት አደረገ፣ ምንም እንትን አላለም። ሶስተኛ ላይ ግን ማርኬት ወደ ላይ ወጣና ሪቨርስ አደረገ። ሪቨርስ ያደረገበት ምክንያት ሜቢ ሃይ ታይም ፍሬም ላይ ባይ ሳይድ ሊኩዊዲቲ ወስዶልን ሊሆን ይችላል። እዚህ ጋር ባይ ሳይድ ሊኩዊዲቲ ኖረው ወይ ደግሞ በቃ ሃይ ታይም ፍሬም ኪ ሌቭል፣ ኦርደር ብሎክ፣ ፌር ቫሊ ጋፕ፣ ብሬከር ብሎክ እነዚህ ነገሮች እነዚህ ነገሮች ላይ ቪዲዮ እንድሰራላችሁ የምፈልጉ ከሆነ ኮሜንት ላይ ጻፉልኝ፣ እሰራላችኋለሁ ማለት ነው። እነዚህ ሃይ ታይም ፍሬም ኪ ሌቭል ጋር ሲመጣ ማርኬት ሪቨርስ አደረገ ማለት ነው። አሁን አይሲቲ ትሬደሮች ሁላችንም ትሬድ የምናደርገው በቃ ማርኬት ሪቨርስ ሲያደርግ ነው ሁሉ ጊዜ ትሬድ የምንገባው። ገብቷችኋል? ሜቢ ማርኬት ስትራክቸር ሽፍት ተጠቅመን ሊሆን ይችላል የምንገባው፣ ኦር ብሬከር ብሎክ ብሬክ ሲያደርግልን ነው ይሆናል የምንገባው፣ ወይ ደግሞ ቼንጅ ኢን ስቴት ዴሊቨሪ አይተን ሊሆን ይችላል የምንገባው፣ ወይም ደግሞ ኢንቨርስ ፌር ቫሊ ጋፕ ማርኬት ቦዲው ክሎዝ ሲያደርግ ይሆናል የምንገባው። ነገር ግን በቃ ይሄ ምንድነው ማርኬት ሜከር ሞዴል ነው። በካንድልስቲክ ደግሞ እንየው። ለምሳሌ የዚህኛውን እንየው። ማርኬት ሜቢ ቤሪሽ ወረደ። ይሄንን ቀይ ላደርገው እና ለእናንተ እንድትገነዘቡት። ድጋሚ ካንድልስቲኩ ቀይ ሆነ፣ ድጋሚ ደግሞ አሁንም ቤሪሽ ሆነ ማለት ነው። አሁን እዚህ ጋር ምን አለን? ፌር ቫሊ ጋፕ አለን። እዚህ ጋር ፌር ቫሊ ጋፕ አለን እንበል፣ ወይ ደግሞ ኢንተርናል ሬንጅ ሊኩዊዲቲ አለን እንበል። ይሄ ፌር ቫሊ ጋፕ ወይት ከለሩ አልቀየረም አለኝ። እሺ ይሄ ፌር ቫሊ ጋፕ ማርኬት ወደ ላይ ወጣ እንበል። ለምሳሌ በካንድልስቲክ እንየውና ማርኬት እዚህ ፌር ቫሊ ጋፕ ውስጥ መጣ እንበል፣ ቡሊሽ ሆነ፣ ድጋሚ አሁንም ቡሊሽ ሆነ። ያው ካንድልስቲኮቹ እንደዚህ አይመስሉም፣ ግን ጀስት ላይክ መቼም ይገባቸዋል። አሁን እንደዚህ ሳያሳያችሁ በቃ ይሄ ነው
ይሄኛው ነው። ምንም ያለያያቸው ነገር የለም። ይሄ ላይክ በላይን ሰራሁት እንጂ በካንድልስቲክ ይሄ ራሱ ነው እንደዚህ የሚሰራው ማለት ነው። ሶ ትሬድ የምንገባው ምን ላይ ነው? ሃይ ታይም ፍሬም ኪ ሌቭል ላይ ነው የምንገባው። ማርኬት ፌር ቫልዩ ጋፕ ውስጥ ይገባልን ነው የምንገባው። ሶ እዚህ ጋር ምን አለን? ሴል ሳይድ ሊኩዲቲ አለን። እዚህ ጋር ሴል ሳይድ ሊኩዲቲ አለን። ሶ እዚህ ድረስ ነው ሴል የምንገባው ምን ሲሆን ነው? ማርኬት ሪቨርስ ሲያደርግ ነው። ወይም ማርኬት ስትራክቸር ሽፍት ሲሰጠን፣ ወይ ደግሞ ብሬከር ብሎካችን ብሬክ ሲያደርግ፣ ወይ ደግሞ ቼንጅ ኢን ስቴት ዴሊቨሪ ስናገኝ፣ ወይ ደግሞ ኢንቨርስ ፌር ቫልዩ ጋፕ ቦዲ ካንድሉ ክሎዝ ሲያደርግ ያኔ ነው ትሬድ የምንገባው ማለት ነው። ገብቷችኋላ? እኔ ላይክ አዲስ ሜተድ እሰጣችኋለሁ ኮንፊውዝድ ከምትሆኑ። ዩኒኮርን ሞዴል ደግሞ ተጠቅመን እንገባበታለን። ሶ ይሄ ነው በቃ ይሄ ስሞል ታይም ፍሬም ላይ ሆኖ ነው። ለምሳሌ 5 ሚኒት ላይ ሆኖ ነው። ይሄ ደግሞ 1 አወር ቻርት ላይ ሆኖ ሊሆን ይችላል። ወይ ደግሞ ይሄ ዴይሊ ቻርት ላይ ሆኖ ይሄ ደግሞ ምን ሊሆን ይችላል? 15 ሚኒት ቻርት ሊሆን ይችላል። ሶ አይ ቲንክ ይሄ ነገር አንደርስታንድ አድርጋችሁታል ብዬ አስባለሁ። ሶ ትሬድ የምንገባው እንዴት ነው? በእንደዚህ አይነት መልኩ ነው የምንገባው ማለት ነው። ማርኬት ሜከር ሞዴል ማርኬት ሃይ ታይም ፍሬም ሌቭል ጋር ሲመጣ ምን እንጠብቃለን? ሪቨርስ እንጠብቃለን። ሶ አሁን ደግሞ ዩኒኮርን ሞዴል ደግሞ እንዴት ነው የምንጠቀመው ነው እዚህ ላይ። ሶ እኔ ሰጀስት ማድረጋችሁ ታይም ፍሬም አላይመንትን እንድትጠቀሙ መክራችኋለሁ። ነገር ግን ቀላል የሆነ ስትራቴጂ እንዲኖራችሁ፣ በጣም ኮንፊውዝድ ያልሆነ ስትራቴጂ መጠቀም ከፈለጋችሁ ዴይሊ ቻርት ከዛ ምንድን ነው የምንጠቀመው? 15 ሚኒት ወይ ደግሞ 30 ሚኒት እንጠቀማለን። 15 ሚኒት ወይ 30 ሚኒት 15 እና 30 ሚኒት ምንድን ነው? ትሬድ የምንገባበት ቻርታችን ቀን ነው ማለት ነው። ዴይሊ ደግሞ ምንድን ነው? ኪ ሌቭላችን የምንፈልግበት ታይም ፍሬም ነው ማለት ነው። ለምሳሌ ማርኬት ሃይ ታይም ፍሬም ኪ ሌቭል ላይ መጣ እንበል፣ ዴይሊ ቻርት ላይ ማለት ነው። ዜን ወደ ምን እንሄዳለን? ወደ 15 ሚኒት ወይ ደግሞ ወደ 30 ሚኒት ሄደን ማርኬት ሪቨርስ እስከሚያደርግ እንጠብቃለን። ያውታችኋላ? ይሄ ታይም ፍሬም አላይመንት ማለት ነው። ዜን ወይ 15 ሚኒት ወይ 30 ሚኒት ከሁለት አንዱን ተጠቅማችሁ ትሬድ መግባት ትችላላችሁ። ሶ ዩኒኮርን ሞዴል እዚህ ጋር እንዴት እንደምንጠቀም እንየው። ማርኬት መጥቶ ብሬክ ሲያደርግልን፣ ለምሳሌ እዚህ ጋር ስቶፕ አንታለን፣ እዚህ ጋር ስቶፕ አንታለን። ሶ ማርኬት መጥቶ በቦዲው እዚህ ጋር ክሎዝ ሲያደርግ ያኔ ነው ትሬድ የምንገባው። ቦዲ ክሎዝ ሲያደርግ ያኔ ትሬድ እንገባለን። ዝም ብለን ደግሞ ትሬድ አንገባም። ለእናንተ ቀላል እንዲሆንላችሁ ኦቲኢ ፌቨናቺ ላይክ ፌቨናቺ ቱል ነው። ሶ እሱን ፌቨናቺ ቱል አስምረን የምንገባበትን ሌቭል አሳያችኋለሁ ማለት ነው። ሶ ማርኬት ብሬክ ሲያደርግ አሁን ይሄ ምንድን ነው? ዩኒኮርን ሞዴል ነው። ባይ ዘ ዌይ ያውዛችኋለሁ። ስለ ዩኒኮርን ሞዴል ላይክ ቪዲዮ በጣም እየለቀኩላችሁ ነው፣ ገብታችሁ ተማሩ ማለት ነው። አሁን ከሰኞ ጀምሮ ደግሞ አይ ቲንክ ከፓርት 5 ጀምሮ ፖስት አደርግላችኋለሁ። 7 ቻፕተር ብቻ ነው ያለው፣ ገብታችሁ ማየት ትችላላችሁ ማለት ነው። ሶ ቦዲ ክሎዝ ሲያደርግ አሁን ምን እናደርጋለን? ወደ ሶስተኛው ስንሄድ ደግሞ ወደ ኦቲኢ ሌቭላችን እንሄዳለን። ኦቲኢ ሌቭላችን ምንድን ነው? ፌቨናቺ ቱል የምናሰምርበት ነው። ፌቨናቺ ቱላችን እንዴት እናሰምራለን? እሱን ደግሞ ለምሳሌ ማርኬት ይህንን ተውትና እንደዚህ ወረደ እንበልና ትንሽ የሪቨርስ አደረገ እንበል። ኦቲኢ የምናሰምረው ከየትኛው ነው? ከዚህኛው ሃይ እስከዚህኛው ሎ ድረስ እናሰምራለን። ገብቷችኋል? ከዚህኛው ሃይ እስከዚህኛው ሎ ድረስ እናሰምርና አሁን ምን እንጠብቃለን? ማርኬት ፕሪሚየም ዞን ውስጥ እስከሚገባ እንጠብቃለን። ያኔ ፕሪሚየም ዞን ውስጥ ይገባለን፣ ያኔ ሴል እንላለን ማለት ነው። ለምሳሌ ያው እኔ ሰጀስት ማድረጋችሁ እነ 0.62 0.70 እና 0.79 ላይ ትሬድ ብትገቡ አሪፍ ነው። 0.5 ላይ መግባትም ትችላላችሁ። ሰምታይምስ በጣም 0.5ን አክብሮ የመውረድ ቻንስ አለው። አንዳንድ ጊዜ እነዚህ ሌቭል ጋር ላይመጣ ይችላል። ነገር ግን እነዚህ ሌቭሎች ጋር ከመጣ ደግሞ አሪፍ ሪስክ ሪዋርድ ይኖራቸዋል ማለት ነው። ለምሳሌ ያክል ማርኬት ሪቨርስ ሲያደርግ ላይክ እዚህ ጋር እንገባውና ስቶፕ ሎሳችን ምን ጊዜ መሆን ያለበት ምን ላይ ነው? 1 ላይ ነው መሆን ያለበት ሴፍ ለመሆን ማለት ነው። ሜቢ 0.5 ላይ እንትን ካላችሁ ቅርታ 0.79 ላይ ብታደርጉት ፒስ ነው። አሪፍ ሪስክ ሪዋርድ ይኖራችኋል ማለት ነው። ነገር ግን ምንድን ነው 0.79ን ላይክ ተች አድርጎ ደግሞ የመውረድ አንዳንድ ጊዜ ቻንስ ሊኖረው ስለሚችል
ላይክ እኔ እዚህ ጋር ብታደርጉት አሪፍ ነው። ኢንተሪያችሁን ደግሞ 0.62 ካደረጋችሁ ደግሞ ቲፒያችሁን ደግሞ 0 ላይ ብታደርጉት አሪፍ ነው። ግን አሪፍ ሪስክ ሪዋርድ ለማግኘት 0.15 ላይ ብታደርጉ 1 to 2 ታገኛላችሁ። ሜቢ ደግሞ ከፈለጋችሁ ደግሞ 7 ላይ ብታደርጉት ደግሞ 3 ሪስክ ሪዋርድ ታገኛላችሁ ማለት ነው። 1 to 3 ሪስክ ሪዋርድ። 0.79 ላይ ደግሞ ብታደርጉት ደግሞ ምንድን ነው ታገኛላችሁ? 1 to 4 ማለት ነው። ሪስክ ሪዋርድ ካሽ ታደርጋላችሁ ማለት ነው። አይ ሆፕ ይሄን ነገር ኮንፊውዝድ አላረኩባችሁ። ኮንፊውዝ ካረኩባችሁ ገብታችሁ ቴሌግራም ላይ ጠይቁኝ፣ በደንብ እመልስላችኋለሁኝ። እንዲሁም ደግሞ ላይክ እስቲ ይሄ ቪዲዮ ከ100 ላይክ በላይ ካገኘሁኝ የራሳችን ቴሌግራም ኮሚኒቲ ግሩፕ ከፍቼ ማርኬት ሜከር ሞዴል፣ ስለ ዩኒኮርን ሞዴል እንዲሁም ደግሞ ኦቲን አንድ ላይ ተጠቅመን ትሬድ የምንገባበት ላይክ ምን እንደ ቡት ካምፕ ማለት ነው፣ እንደ ቡት ካምፕ አዘጋጃለሁኝ። እዛ ላይ ገብታችሁ ላይክ ስትራቴጂ ሳትለውጡ ለሶስት ወር ብቻ ሞክሩት። እመኑኝ ፈንድር ትሆናላችሁ። ምንም አይነት ሩል ሳታጠፉ፣ ምንም አይነት ሩል እንትን ሳትሉ ማለት ነው። ሶ ሳታባክኑ ማለት ነው። ሶ ለሶስት ወር ፕራክቲስ አድርጉት። ከ100 ላይክ በላይ ካገኘኝ ቡት ካምፕ አዘጋጅ እና ሁላችሁም እዛ ግሩፕ ውስጥ ያላችሁት አንድ አይነት ስትራቴጂ ይዛችሁ አንድ አይነት ሉዚንግ ስትራይክ ስንገባ አንድ ላይ ገብተን ያው ስትራይክ ዊንም ስናደርግም ደግሞ አንድ ላይ እንትን እንላለን ማለት ነው። አይ ሆፕ ይህ ቪዲዮ ግልጽ እንዳደረግኩላችሁ። በሚቀጥለው እስቲ አየውና ትሬድ ደግሞ እየገባሁኝ ደግሞ ቪዲዮ ለቅላችኋለሁ ማለት ነው። አይ ሆፕ የዛሬ ቪዲዮ ይህን ይመስላል። ነገር ግን ገብታችሁ ባክቴስት አድርጉት። ከባክቴስት በኋላ ካረጋችሁ በኋላ እስቲ ስንት ትሬድ ዊን አድርጋችኋል፣ ስንት ትሬድ ሎስ አድርጋችኋል፣ ለአንድ ወር ብቻ ማለት ነው። ለአንድ ወር ብቻ ባክቴስት አድርጉት ግቡና ማለት ነው። ለአንድ ወር የፈለጋችሁበት ወር መርጣችሁ ሄዱና ለአንድ ወር ብቻ ባክቴስት አድርጉትና ስንት ትሬድ ዊን እንዳደረጋችሁ፣ ስንት ትሬድ ሎስ እንዳደረጋችሁ መታችሁ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ ቻው።